ሰላም የዩቲዩብ ጓደኞቼ እንዴት ናችሁ? ዛሬ የምንሰራ የሚሆነው የደረት ነው። የደረት ደግሞ ወደ ዋናው ስራ ከመግባታችን በፊት በፑሽ አፕ ዋርም አፕ እናደርጋለን። በፑሽ አፕ ዋርም አፕ ካደረግን በኋላ ደግሞ ወደ ዋናው ወርኪንግ ሴት እንገባለን። ቢፎር ወርክአውት ዋርም አፕ ማድረግ በጣም አሪፍ ነው። የመጀመሪያው ስቴፕ ደግሞ መስራት የምንጀምረው ኢንክላይንድ ዳምፕል ፕረስ ነው የሚሆነው። ይሄን ደግሞ 3 ሴት እንሰራለን በትክክል ቤንቻችንን ከፍ አድርገን ደረታችንን በደንብ እንዲሰማን በተለይ ደግሞ አፐር ቸስትን በደንብ ለማሳደግ በጣም የሚያገለግለው ይህ ኢንክላይንድ ዳምፕል ፕረስ ነው። አይዘር በባርቤልን ፕረስ ማድረግ ትችላላችሁ፣ ስሚዝ ማሽን ላይ ሆነ ግፊ መግፊያ ላይ። እኔ ግን በዳምፔል ነው መጀመሪያ የጀመርኩት። በ30 ኪሎ 12 ተሰራለሁኝ። 12 ከሰራሁ በኋላ የሌላኛውን ሴትም ደግሞ እንደዛው ሁለተኛውን ሴትም 12 ተሰራለሁ። እናንተም እንደዛ ያያረጋችሁ ቀለል ባለ ኪሎ ጀምራችሁ ወደ ከባዱ እየሄዳችሁ ብትሰሩ በጣም አሪፍ ነው። ሁለተኛውን ሴት ጀምሬያለሁ። ሁለተኛውም ሴትም በተመሳሳይ ኪሎ በ30 ኪሎ ነው የምሰራው። 12 ተሰራለሁኝ ማለት ነው። እናንተ ተጠንቃችሁ በተለይ ደግሞ ስፓት የሚያረጋችሁ ሰው ቢኖር በጣም አሪፍ ነው። ስኩዊዝ እያረጋችሁ ይሰማችኋል። በርኒንግ ሴንሴሽን ኦን ዮር ቸስት ይሰማችኋል። የማቃጠል ስሜት ይሰማችኋል በደንብ ከሰራችሁት። በደንብ ካልሰራችሁት ደግሞ ትከሻችሁና መገጣጠሚያችሁን ብቻ ያማችኋል ማለት ነው። ስለዚህ በጥንቃቄ ፎከስድ ሆናችሁ ብትሰሩት በጣም አሪፍ ነው። ለቸስት ዴይ ኢንክላይንድ በጣም ወሳኝ ነው። ምክንያቱም ሎወር ቸስት አብዛኛውን ጊዜ ሁሉም ሰው ይኖረዋልና ፎከስ አድርጋችሁ እንደዚህ ኢንክላይንድን በደንብ ብትሰሩ አሪፍ ነው። በርቱልኝ። አሁን ደግሞ ወደ ኢንክላይንድ ዳምፕል ፍላይ እንገባለን። ያኛውን የኢንክላይንድ ዳምፕል ፕረሱን 3 ዙር ሰራን፣ 3 ሴት ሰራን። አሁን ደግሞ ወደ ኢንክላይንድ ዳምፕል ፍላይ እንገባለን። ኢንክላይንድ ዳምፕል ፍላይ ስንሰራ ኪሎን ቀነስ አድርጋችሁ በደንብ ስትሬች ማድረጋችሁ እንዳትረሱ። ሬንጅ ኦፍ ሞሽን ማለት ነው። መዘጋት እስከሚችለው ድረስ እየዘረጋችሁ ብትሰሩት ሞር ሬንጅ ኦፍ ሞሽን አሪፍ ይሆናል። ሞር መስላችን ስትሬች ያደርጋል። ስትሬች አደረገ ማለት ደግሞ ሞር ያድጋል ማለት ነው። ስለዚህ ተጠንቅቃችሁ መገጣጠሚያችሁን እንዳይጎዳችሁ አድርጋችሁ ቀለል ባለ ብረት ከ8 እስከ 12 በምትሰሩት የክብደት መጠን ቢሆን በጣም አሪፍ ነው። 6 የምትሰሩት ከሆነ ከብዳችሁ ሊሆን ስለሚችል እሱን መቀነስ፣ ከ7 በላይ የምትሰሩት ከሆነ ደግሞ ቀሏችኋል ማለት ነው። ሞር ኦፍ ወደ ኢንዱራንስ ስለሚሄድ መስል ጌን ላታደርጉ ትችላላችሁ። ስለዚህ ከበድ ባለ ብረት ይዛችሁ በደንብ ስትሬች ያደርጋችሁ መስራታችሁን እንዳትዘነጉ። ሰብስክራይብ እያደረጋችሁ ጋይስ፣ ኮሜንትም እያደረጋችሁ እንቀጥላለን ማለት ነው። አሁን ደግሞ ትንሽ እናርፍና ዘ ሰከንድ ሴት እንጀምራለን። ብቱን ዘ ሴት ወይም ደግሞ ከእያንዳንዱ ድግግሞሽ በፊት ማረፍ አለባችሁ። በቂ ረፍት ካርጋችሁ በኋላ ወደ ዋናው ሴት ትገባላችሁ። ስለዚህ አሁን ዘ ላስት ሴት ሶስተኛ ሴት እንሰራለን። አሪፍ እያረኩ ስኩዊዝ እያረኩ በጣም እያመመኝ በመሰረው እዚህ ጋር እናንተም ስትሰሩ ሞር ማይንድ ቱ መስል ኮኔክሽናችሁን ጠብቃችሁ የምትሰሩትን ደረታችሁን በደንብ እያሳመማችሁ መስራት አለባችሁ ጋይስ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ከተመቻችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ተባበሩኝ። በተለይ ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል ጋይስ። የመጀመሪያ ቪዲዮ ነው፣ በራሴ ቪዲዮ ነው እየሰራሁት ያለሁት ያለምንም ማጋዥ። ስለዚህ የእናንተ ኮሜንት ሻለው ጋይስ። እንደዚህ በደንብ ስኩዊዝ ያርጋችሁ ትሰራላችሁ። ከዛ ያበደ ግድንግድ ደረት ይኖራችኋል ማለት ነው ጋይስ። አሁን ደግሞ የሶስተኛው ሴት ዙር እንጀምራለን። አዲስ ወርክአውት ነው ይሄ። ደግሞ ምንድነው
ፍላት ቤንች ፕሬስ ነው፣ ዳምፒል ፕሬስ ነው የምንሰራው። ይሄ በጣም አሪፍ ነው፣ ለሚድልም ለአፐርም ለሁሉም ይሆናል። ስለዚህ ሞር ታች ድረስ እጃችሁን ዝቅ እያደረጋችሁ ብትሰሩት ፉለር የሆነ መስል ይኖራቸዋል፣ በደንብ የተሟላ ደረት ይኖራቸዋል ጋይስ። ይሄንንም 3 ዙር ነው የምትሰሩት። ያው ብዙ ቪዲዮ ማብዛት ስለማልፈልግ ነው አንድ ዙር ብቻ ያሳየኋችሁ። 3 ሴት ትሰራላችሁ በደንብ ስኩዝ እያደረጋችሁ። ይሄንንም እንዳይከብዳችሁና ፊታችሁ ላይ እንዳይወድቅ ኪሎን ቀንሳችሁ ብትሰሩት በጣም አሪፍ። እዚህ ጋር ደግሞ ሲትድ ኬብል ክሮስኦቨር እንሰራለን። ይሄም ለፉለር ለሆነ ሚዲያል እና ሎወርም አፐሩን ሙሉ በደንብ ሊያሰራልን የሚችል አሰራር ነው። ይሄንን እንደዚሁ ሲዘረጉት ወደፊት ከመዘርጋታችሁ በፊት በደንብ ስትረቻ አድርጉት። ወደፊት ስታመጡት ደግሞ ሞር ስኩዝ እያደረጋችሁ ደረታችሁ አሪፍ የሆነ ስሜት ይኖረዋል። አሪፍ የሆነ ፓምፕ ይኖረዋል። ፓምፕን በጣም አሪፍ ነው። ምንድነው ኢንዶፕላስሚክ ሃይፐርትሮፊ ያመጣል which is good። ከዛ መስል ራውንድነስ ይኖረዋል። ስለዚህ እናንተም ሲሰሩ በዳምፔል መስራት ይችላልላችሁ። ቅድም እንደሰራሁት መስራት ይችላልላችሁ። ቫሪዬሽኑን ደግሞ እንትን ለማለት እቺኛውን ብረቷን ወርታችሁም አርገን እንሰራለን። ስለዚህ ሞር አሪፍ ነው። በርቱልኝ ጋይስ። እዚህ ጋር ደግሞ ኬብል ፍላይ እንሰራለን ጋይስ። መቸኮል አያስፈልገውም። የቪዲዮውን ስላፈጠንኩት ነው። ሞር ስኩዝ እያደረጋችሁ ደረታችሁ በደንብ ስትሬች እያደረገ እጃችሁ ወደ ኋላ ሲሄድ ደረታችሁ ሙሉ በሙሉ ስትሬች ያደርጋል። ስለዚህ አሪፍ ደረት ለማውጣት ይሄን በጣም ወሳኝ አሰራር ነው ጋይስ። በርቱ ጋይስ፣ ይመቻችሁ። በስተመጨረሻም ደግሞ እንደዚህ ፑሽአፕ እንሰራለን። ኢትስ አ ግሬት ፊኒሸር ነው፣ በጣም አሪፍ ነው። ስለዚህ እናንተም ከስራችሁ በኋላ ከመጀመሪያችሁ በፊትም እንደዚህ ብትሰሩ በጣም አሪፍ ነው፣ ደረት ይኖራችኋል።